እንደ አቢደምደም መሆን የሚችል ማን ነው? አቢደምደም ደግሞ ማን ነው? የብዙዎቻችሁ ጥያቄ እንደሚሆን ገምታለሁ። ተከተለኝማ ልንገራችሁ። አቡ ዳውድና ጦብራኒ ከአነስ ኢብኑ ማሊክ ረዲየላሁ ዐንሁ እንደዘገቡት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንድ ቀን ለሰሃቦቻቸው ከናንተ መካከል እንደ አቢደምደም መሆን የሚችል ማን ነው በማለት ጠየቋቸው። ሰሃቦችም የአላህ መልእክተኛ ሆይ አቢደምደም ደግሞ ማን ነው በማለት በግርም ተጠየቋቸው። እሱማ አሉ ነብያችን ሰለላሁ ዐለይሂ ወሰለም፣ እሱማ ባነጋ ቁጥር ጧት ላይ በመነሳት ጌታዬ ሆይ እኔ ነፍሴና ክብሬን ሰጥቻለሁ የሚል ሰው ሲሆን የሚሰድቡትን መልሶ አይሰድብም፣ የበደሉትን አይበድልም፣ የመቱትንም አይመታም አሏቸው። የአቢደምደምና የአባታችን አደም አለይሂ ሰላም ልጅ ታሪካቸው ተመሳሳይነት አለው። ወንድሙ ሊገድለው በዛተበት ወቅት እንዲህ በማለት ነበር የመለሰለት፣ لئن بسطت إلي يدك لتقتلني ما أنا بباسط يدي إليك لأقتلك إني أخاف الله رب العالمين لتقدلኝ እጅህን ወደኔ ብትዘረጋ እኔ ልገድልህ እጄን ወዳንተ ምዘረጋ አይደለም፣ እኔ የዓለማትን ጌታ አላህን ፈራለሁና አለ። አቢደምደም ታሪኩ አጭር ቢሆንም ከስብናው የምናገኘው መልእክት ግን ግዙፍ ነው። በዋናነት ከምጽዋት ወይንም ሰደቃ ምንም የሚሰጠው ነገር የሌለው ሰው ስሙና ክብሩን አሳልፎ በመስጠት ብቻ እሱን ያሙ ሰዎች ወንጀል ውስጥ እንዳይወድቁ ዋስትና ሊሰጣቸው እንደሚችል እንማራለን። ቢያሙኝም በእኔ ምክንያት መጠየቅ የለባቸውም፣ ስጋዬ ለነሱ ሐላል ነው የሚል ይመስላል አቢደምደም። ወዳጆቼ በእኔ ምክንያት አንድም ሰው መጠየቅ የለበትም ማለት ምንኛ ለሰው ልጅ ማዘንና መቆርቆር ነው። የዘመናችን የሰብአዊ መብት ታጋዮችስ ይህን ያህል ተጉዞ ይሆን? ብቻ የአቢደምደም ነገር ይገርማል። በምጽዋት ወይንም ልግስና ዙሪያ ታዋቂው ኢማም ኢብኑል ቀይም ሲናገሩ ልግስና 10 ደረጃዎች አሉት ካሉ በኋላ ከነኚህም መካከል የራስን ክብርና ስም መለገስን በ7ኛ ደረጃ ላይ ቆጥሯል። ወዳጆቼ ሆይ የአቢደምደምን ሁኔታ አሳስበው ውስጡ እንዲሚል መሰለኝ፣ ጌታዬ ሆይ ሰዎች ሁሉ ከገንዘብና ንብረት የሚለግሱት ነገር አላቸው፣ እኔ ግን ምሰጠውም ምለግሰውም ነገር የለኝምና ይህንኑ ስጦታዬን ተቀበልኝ። የሰደበኝና ያማኝ ሰው ሁሉ ነፃ ነህ፣ ዕዳ የለብህም፣ በእኔ ምክንያት አትቀጣም ብየዋለሁ። ታዲያ ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም በአቢደምደም ሁኔታ በመደነቅ ይመስላል ማነው ከናንተ ውስጥ አቢደምደምን መሆን የሚችል በማለት የሚጠይቁት። በእርግጥ ነገሩ አላህ ሱብሓነሁ ወተዓላ ላገራለት ሰው ካልሆነ በስተቀር እጅግ ከባድ ነው። ወዳጆቼ ሆይ አንዳንድ ጊዜ ባላሰብነው መልኩ ከግብራችን ጋር የማይዛመድ ስም ሊሰጠን ይችላል። ለማስተካከል ስንወድቅ ስንነሳ፣ ለዲናችን ስንሮጥ፣ ለኡማው ስንታትር፣ ስንጽፍ፣ ስንናገር፣ ስንከራከር ፈጽሞ የማይመስልና ያልጠበቅነውን ነገር ልንባል እንችላለን። ያላንዳች ጥቅም እንደማንሮጥ ተደርጎም ሊወራብን ይችላል። እውነተኛ የአላህን ውዴታ ፈልገንና ለዲኑ አስበን የምንሰራ ከሆነ ምንም እንኳን የሚወጡልንና የሚሰጡን ስሞች ከባድ፣ አሳማሚና አስደንጋጭ ቢሆኑም ፈጽሞ ልንሸብር አይገባም። ባይሆን እንደ አቢደምደም እንሁን። የሰደብንን መልሰን አንስደብ፣ የበደለንን አንበድል፣ የመታንን ለመምታት አንጋብዝ። ከመሃይማን ጋር ጊዜ አናጥፋ፣ እነሱ አላወቁምና ይቅር እንበላቸው። ያኔ በአላህ ፍቃድ የሁለቱንም ዓለም ስኬት እንጎናጸፋለን። እንደ አቢደምደም እንሁን። ሰው እንዲህ ያለን ብለን አንጨነቅ። ሰው ስላለ አይሙቀን፣ ሰው ስላላለም አይብረደን። ደረታችን፣ ትዕግስታችን፣ ጽናታችን፣ ይቅርታችን ሰፊውን። የበደሉን ሰዎች ካሉ የመጀመሪያዎቹ ተጎጂዎች እነሱ ራሳቸው ናቸውና እንዘንላቸው።
ላጠፉብን ይቅርን በላቸው ከይቅርታ በላይ ጣፋጭ በቀል የለምና። ወዳጆቼ ሆይ ከድርጊት በፊት የነገሮችን ትርፍና ኪሳራ ከወዲ መገመትና ማመዛዘን ብልህነት ነው። አሁን የዋህነት ሞኝነት አይደለም። መታገስና መፍራት የተለያዩ ነገሮች ናቸው። በትንሹ በትልቁ ከሰዎች ጋር መጋጨት፣ ከመሃይማን ጋር መጣላትና መልስ መሰጣጣት የጥሩ አማኝ ባህሪ አይደለም። ምንም ለነገሮች መልስ መስጠት የሚቻል ቢሆንም ሰምቶ መቻልና ንቆ መተው ለበለጠ ውጤት የሚያበቃ ከመሆኑም በላይ የበሳልነት ምልክት ነው።